በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢላርዮንና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኤጲፋንዮስም ጋርም በገድል በመጠመድ ታላቅ ተጋድሎን ተጋደለ። የደግነቱም ተጋድሎና የትሩፋቱም ዜና በቦታ ሁሉ ተሰማ። ከዚህም በኋላ ኤጲፋንዮስን በቆጵሮስ ሀገር ኤጲስቆጶስነትን ከተሾመ በኋላ እርሱም መርጠው በኢየሩሳሌም ኤጲስቆጶስነትን ሾሙት። ይህም አባት በሹመቱ በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው። ብዙ ገንዘብንም ሰብስቦ ለማዕዱ የሚመገብበትን የወርቅና የብር ሳህን አንስቶ ነበርና ለድሆችና ለምስኪኖች መራራትን ተወ። ምንም የእንጀራ ቁራሽም አይሰጣቸውም ነበር። ቅዱስ ኤጲፋንዮስም በሰማ ጊዜ የቀድሞውን ተጋድሎንና የዓለም መናኝነቱን ፍቅሩንም አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስም ወንድሙ ነበርና ወዳጁም ነበር። ስለዚህም ብፁዕ ኤጲፋንዮስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስም በጥበብ ከስህተት ያድነው ዘንድ ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኘ። በተገናኙም ጊዜ አባ ዮሐንስ አባ ኤጲፋንዮስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድም ላይ ከብርና ከወርቅ የተሠሩ ሳህኖችም አኖረ። አባ ኤጲፋንዮስን በልቡ አዘነ። ለድሆችና ለምስኪኖች ርኅራኄ እንደሌለውም አየ። ከዚህ በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ። ምክንያትም አዘጋጀ። ይህም እንዲህ ነው። ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ አገር ሽማግሌዎችንና የሕዝብ መምህራንን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሠሩ የማዕድ ዕቃዎችን ይመገቡባቸው ዘንድ እንድትልክልኝ እሻለሁ። እርሱም ላከለት። ያን ጊዜም አባ ኤጲፋንዮስም ዕቃዎቹን ወስዶ ሸጣቸው። ዋጋቸውንም ለድሆችና ለምስኪኖች መጸወታቸው። ከዚህ በኋላ በተገናኙ ጊዜ አባ ዮሐንስ አባ ኤጲፋንዮስን የላኩልህን የማዕድ ዕቃዎች መልስ አለው። እርሱም እሺ አለው። እንዲሁም ሁለተኛም ሦስተኛም ጊዜ ነገረው። አባ ኤጲፋንዮስም እሺ አለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜም ያዘውና ገንዘቤን እስከምትመልስልኝ እስከምትሰጠኝም አልለቅህም አለው። አባ ኤጲፋንዮስም ክብር ይግባውና ወደ ጌታችን ጸለየ። በዚያም ጊዜም የአባ ዮሐንስ ዓይኖቹ ታወሩ። ያን ጊዜም ይቅር ብሎ ዓይኖቹን ይገልጥለት ዘንድ እያለቀሰ ወደ አባ ኤጲፋንዮስ ማለደ። እርሱም መጸጸቱን አይቶ አንዲት ዓይኑን ገለጠለት። እንዲህም አለው፣ ነፍስህ ታስብ ዘንድ አንዲቱ ዓይንህ እውር እንድትሆን ትቶሃል። ገሠጸውም። እነሆ ጌታችን ኢየሱስ ክርስቶስ የቀደመ ድካምህን ብርታትህንና ተጋድሎህን አስቦ ራራልህ፣ ከስህተትህም አዳነህ አለው። የማዕድ ዕቃዎችንም እኔ እንደሸጥኳቸውና ስለ አንተ ለድሆችና ለምስኪኖች እንደመጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህን የቀድሞ መልካም ሥራህን መተውን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበር። ከዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፍ እንደ ነቃ ሆነ። በርኅራኄም መንገድ ሄደ። ያለውን ጥሪቱን ሁሉ ሰጠ፣ ምንም አላስቀረም። ልብሶችንም ለተራቆቱ ሰጠ። በሞተም ጊዜ አንድ አላድ ከዚያችን በታች ከእርሱም ዘንድ እስካልተገኘ ድረስ ሰጠ። ጌታችንም የመፈወስ ሀብትን ሰጠው። ብዙዎች ድንቆችና ተአምራቶችን አደረገ። ከተቀደሰ ዘይትም እየቀባ ፊታቸውን አዳኝ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎውን ፈጽሞ ክብር ይግባውና ጌታችንን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ለከበረ መልአክ አዲስ የምሥራች ነጋሪ ለሆነ የመልአክ አለቃ ገብርኤል በዓልን ያደርጉ ዘንድ መምህራን በግብፅ አገር ለክርስቲያን ወገኖች ሥርዓት ሠሩላቸው። ይህም የከበረ መልአክ የእስራኤል ልጆችን ከሰይጣን እጅ ስለማዳናቸውና ከምርኮም ስለመመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማልድ ጊዜ አስቀድሞ የተገለጠለትና ስለ ድኅነታቸውም ስለ ቤተ መቅደስ መታነጽ የነገረው ነውና። ዳግመኛም ክብር ይግባውና ስለ ክርስቶስ መምጣት መገደል፣ ስለ ቤተ መቅደስም መፍረስ፣ ከዚህም በኋላ ስለ ሐሳዊ መሲህ መምጣት ነገረው። ለመድኅን መምጣቱም በሱባዔ የወሰናቸውን ዘመናት በተፈጸሙ ጊዜ ይህ የከበረ መልአክ
የመልአክ አለቃ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል ወደ እመቤታችን ማርያም መጣ። ዓለምን ስለ ማዳን የእግዚአብሔር ልጅ ከእርሷ ሰው ስለመሆኑ ነገራት። ስለዚህም የበዓላቶቹን መታሰቢያ እናደርግ። የቤተ ክርስቲያንም መምህራን አባቶቻችን አዘዙን። እኛም ከጠላታችን ሰይጣን እጅ ያድነን ዘንድ ለመንግሥቱም የተዘጋጀን ያደርገን ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት ስለ እኛ እንዲማልድልን እንለምነው። ልዕልና ችሎታ ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን። የዚህም የከበረ መልአክ ረድኤቱ ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀን የሄኖስ ልጅ የቃይናን የዕረፍቱ መታሰቢያ ነው። ቃይናንም 170 ዓመት ኖረ፣ መላልኤልንም ወለደው። መላልኤልንም ከወለደ በኋላ 740 ዓመት ኖረ። ሴቶችም ልጆችና ወንዶችም ልጆችን ወለደ። የቃይናን መና ዘመኑ 910 ነው። ከዚህም በኋላ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕቱ አቡላግና የ200 ሰማዕታት መታሰቢያቸው ነው። ስለ እውነት የተሰደደ የአባታችን የማትያንንም መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።